ብዙ ያየች ሴት እንደውም አሪፍ ነች ሻዶናይ እንደውም ያላየች ሴት ነች ነገ ጥላ የምትሄደው በሆነ ባለው ነው። ብዙ ያየች ሴት የትም ጥላ አትሄድም። ሁሉን ነገር ስላለፈች ሻላንተ ትመጥናለች ነው የማስበው። ሲቀጥል ደግሞ ለአንተ ቪዲዮ የሚሰሩት እሷ አትመጥንም እያሉ ቪዲዮ የሚሰሩት ማለት ነው አንተን ፈልገው ነው እሷን ፈልገው ነው እንጂ የእናንተ አንድ ሞት ስለሚያቃጥላቸው እንጂ ለአንተ ማስበው አይደለም፣ ለእሷ ማስበው አይደለም። ግን አንድ ላይ ስትሆኑ አንተና እሷ አንድ ላይ ስትሆኑ ይቃጠላሉ፣ ይጨሳሉ። ቢኮዝ እናንተ ወጣት ናችሁ፣ አብራችሁ ተያይዛችሁ ነው የምታድጉት ማለት ትልቅ ደረጃ ትደርሳላችሁ። ከዚህ የበለጠ ማለት ያንን ማየት አይፈልጉም። እናንተ ስትለወጡ ስታድጉ አንድ ላይ ስትጓዙ ማየት አይፈልጉም። የቅናት መንፈስ ነው። አስበውልህ አይደለም ተዋት የሚሉክ ቪዲዮ ብዙ ሰው ሰርቶቻል። ተዋታት ሆነህም ያለፈ ታሪክ ሆነ። እኛ ሴቶች ብዙ ነገር እናሳልፋለን። ኦኬ እንደውም የሷ ሚዲያ ላይ ወጡ እንጂ የስንቶቻችን ሚዲያ ላይ አልወጣ ብዙ ጉድ አለ። ስለዚህ አዶናይዬ ጃኒ ላንተ እምትሆን ሴት ነች። እድሜዋም ቢሆን ገና ልጅ ነች። ቀስ በቀስ ሁሉን ነገር ትማራለች ምናምን። የሶሻል ሚዲያ ግርግር አትስማ። ሰው የሚመክር ልብህን ብቻ አዳምጠው። ልብህ ከነገረ እሷ አንተ እንደሆነች ልብህ ከነገረ እሷ ነገር መለወጥ እንደምትችል ልብህ ከነገረ ምን አለበት እንዳንቺ አይነት ሰው ቢበዛልን ኖሮ ምን አለበት። በአሁን ጊዜ እኮ ማለት ነው እቺ ክፉ ቀን ጠብቆ የሚያስጥል እንጂ የሚያነሳ ሰው የለም። ሰው ከተጣላ የሚያስታርቅ ሰው የለም ማለት ነው፣ የሚያባብስ እንጂ። ምን አለበት እንዳንቺ አይነት አስተሳሰብ ያለው ጥሩ አስተሳሰብ ያለ ሰው ቢበዛልን። ሄልዬ እግዚአብሔር ይስጥሽ፣ ተባረኪ እንጂ በጣም ይገርማል። የዚህ ሚዲያ ጮሆት ማለት ነው። የዚህ ሚዲያ ሁሉም በቃ ሊያስጥል ነው። በቃ ሁሉም ተነስቷል ሊያስጥል። ለአንድ ሰው በሚሊዮናት የሚቆጠር ሊያስጥል በጣም ተዘጋጅቷል። ሴቶች በጣም መጥፎ ናችሁ። ድፍት ያረጋችሁ እዛ ድፍት ያረጋችሁ መንቀኛ ሁላ ደንቆሮ ደደብ በጣም ነው የምታስጠሉ። በጣም ማለት ነው። አሁን ጃኒ አካውንት ቢዘጋ ነገ ይከፈታል። ምንም ችግር የለም። እነሱም ይታረቃሉ። እናንተ መግቢያችሁ ፈልጉ። መግቢያ ቆፍራችሁ ጉድጓዳችሁ ቆፍራችሁ ፈልጉ። መግቢያችሁ ማለት ነው እንጂ እነሱም ይታረቃሉ። ምንም ችግር የለም። ለጊዜው ተደባብሮ ቢሆንም ችግር የለም። ሴቶች የምትባሉ ግን ማለት ነው ምድረ ቀንቃኒ ምድረ አቃጣሪ ሁላ እነ ለውዛ አቃጣሪ ደሞ ሴት ወልደሽ አንቺም ሴት ልጅ ወልደሽ በሴት ስትመኪ በጣም ነው የምታሳፍሪ። በጣም አንቺ አሮጊት አሁን ማተነቀብሽ እኮ በጣም ይገርማል ማለት ነው። ደሞ ለምን አትማርም? ትምህርት ቤት ብትገቢ ይሻልሻል ምናምን ያልሽው ነገር ደግሞ ማለት ነው ልንገርሽ፣ ቋንቋ ማለት ነው በልምድ የሚመጣ እንጂ ስለተማርክ እስከ ዩኒቨርሲቲ ስለተማርክ አይደለም። አሁን አረበኛ ቋንቋ አለ፣ አማርኛ አለ፣ እንግሊዘኛ አለ። ስለተማርሽ ብቻ ላይገባሽ ይችላል ማለት ነው። አንቺ ደንቆሮ መሀይም በልምድ ነው የሚመጣ። እሷ ደግሞ በጣም ትችላለች፣ ጎበዝ ናት። ካንቺ እሷ ትበልጣለች እጥፍ ማለት ነው። እሷ ትበልጣለች በጣም። አንቺ በምንድን ነው የተማርሽው? ተመራሽ አይደለም መቼም በልምድ ነው የቻልሽው። እሷ እኮ ኢትዮጵያ ውስጥ ነው ያለችው፣ እንግሊዝ አገር አይደለችም ያለችው። በጣም ታሳፍሪ ነው። ለአንድ ሰው ውድቀት ብለሽ እንደዚህ ራስሽን መውደቅ ራስሽን ማርከስ ጥሩ አይደለም። ወንዶች ብናገሩ ችግር የለም፣ ስለሚወደዋት ይሆናል ይወደዋታል ወንዶች። አንቺ ግን ሴት ሆነሽ ለሴት መውደቅ ለሴት መዝለፍ፣ ቀንሽን ጠብቂ ብቻ ቀንሽን ጠብቂ። አንቺ ሎዛ የምትባል ሎዛ አጎዛ አሮጊት ቅንቅናም ሁላ ማለት ነው። እነ ሄለን እኮ እያየሻቸው ናቸው። ሄለን ማለት ትንሽ ልጅ ናት። አስተሳሰቧ ግን ማለት ነው ካንቺ በላይ ነው። አስተሳሰቧ ካንቺ በላይ ነው ማለት ነው።
አንቺ ምን ታውቂያለሽና ጉራ ብቻ በምላስ ብቻ ነው እንጂ ምን ታውቂያለሽ? በተግባር ቃል በተግባር ምናምን የሚባል ነገር የለሽም አንቺ ጋር ብቻ ወሬ ነው። አንቺ ተቀምጠሽ እዛ ጥሩ ቦታ ሆነሽ ተቀምጠሽ ብቻ እንጂ እነሱም አሁን እንደ ጃኒ የሰራችው ስራ እኮ አንቺ እኮ አንድም እኮ አልሰራሽም። እሷ እኮ ስንት ድሃ ስንት የተቸገረ የምትረዳ ሴት ናት። ለእናቷ ለአባቷ ቤት ገዝታ ያስቀመጠችው ብትለምንህም ማለት ነው። ሰጪ ከተገኘ መለመን ምንም ችግር የለም ብትለምንም ማለት ነው። እሷ ትበልጥሻለች እጥፍ ማለት ነው። አንቺ ሎዛ የምትባይ አረጊት ሴትዮ ማለት ነው። ብቻ ይሄ ቪዲዮ እሷ ጋር እንዲደርስ አርጉልኝ፣ በእናትህ እሷ ጋር እንዲደርስ አርጉልኝ ማለት ነው። አንቺ መሀይም ቆዳ ቆረቆ እንዳሁላ